ለምንድነው ጠንካራ ማትሆኑት? ለምንድነው ቆራጥ ማትሆኑት? ሴት ልጅ እኮ ተፈላጊ ናት እንጂ ፈላጊ አይደለችም። አንድ ጊዜ ወንድ ልጅ ሄዶ ከሌላ ሴት ጋር ከተጋደመ እንደው እኔ እኮ አልኩኝ የልጆችሽ አባት ቢሆኑ እንደው እናት ስራ ስለሌላት ልጆቿን ላለማስራብ ልጆቼ ትምህርታቸው እንዳይቋረጥ ልጆቼ እንዳይራቡ ብላ ባል ባልጎባት እንኳን ጉዷን ሰው እንዳይሰማ ሸፍና ትኖራለች። ለልጆቿ መስዋዕት አረገች፣ ደስታዋን ሁሉ ነገሯን ይባላል። ፍቅረኛ ባልጎ ይቅርታ ሲጠይቅ እሺ የምትሉት ምን አይነት ሴት ናችሁ ግን? እንዴት ነው እንዴት እንዴ? ገና ሳንጋባ በፍቅረኝነት ከባለገብኝ ነገ ተጋብተን ከወለድን በኋላ እኮ ሴት ቤት ይዞ መጥቶ አልጋይ ላይ ማስተኛት ይጀምራል። አሁን ላይ እኮ የተረዳሁትም እኮ እሱ ነው። ሀውዬ ነግሬሻለሁ። ብዙ ነገሮች ማለት አይኖ ከበፊት እኮ እሻላለሁ፣ ግን ያ ሁሉ ነግሮልኝ የራሱ በቃ ማለት የራሴ ህይወት መኖር አልቻልኩም። ሀውዬ ማለት ሌላ ሰው ማሰብ ወይም መቅረማት 8 ዓመት ማለት ቀላል አይደለም። ሀቡ ትረጅኛለሽ። አንድ ሰውን አስበሽ አንድ ሰውን በቃ ብዙ ነገሮችን መስዋዕት ሲጀመር ማለት ነው። ሲጀመር ወንድ ልጅ በፍቅረኝነት ከ2 ዓመት በላይ ከቆየ እድሜሽን እያቃጠለ ነው። 2 ዓመት በመጠናናት ለፍቅረኝነት በቂ ነው። ከ2 ዓመት በኋላ ወደ ትዳር 2 ዓመት በፍቅረኝነት አብረሽ ቆይተሽ ወደ ትዳር የማይሄድ ከሆነ ይሄ ሰውዬ አላማ የለውም። ጥለሽ መሄድ ነው ያለብሽ። የእኛ እድሜ ውድ ነው። እኛ ሴቶች መውለድ የምንችለው እስከ 45 ነው። እሱም ኑሮ የተመቻቸ ኑሮ ካለን እሺ። እነሱ ግን እስከሚሞቱ ይወልዳሉ። ወንድ ልጅ እስከሚሞት 90 ዓመት ቢሆነው ይወልዳል፣ ማስረገዝ ይችላል። ገባሽ? ስለዚህ ችግር የለበትም እሱ በ50 ዓመቱ ቢያገባ። ለዛ እድሜሽን ያቃጥልብሻል። ሴት ልጅ ግን እድሜዋ አጭር ነው። የመውለጃ ጊዜ የተሰጠን አጭር ነው። ስለዚህ አላማ ከሌለው 2 ዓመት በፍቅረኝነት ቆይተን የማያገባ ከሆነ 8 ዓመት በፍቅረኝነት እንዴ! ይህኔ የ6 ዓመት ልጅ ነበረሽ አንድ ነው እንዴ? በጣም እኔም እኮ እሱ ነው ሄዶ እሱ የትም ቦታ እንትን እያለ አንቺ አረብ ሀገር ላይ አንዴ ቤሩት አንዴ ዱባይ ተሰደሽ እሱ ከተለያየ ሴት ጋር አገሩ ላይ እንደፈለገ እንዴ! ለምን እናንተ ለራሳችሁ አታስቡ? እሺ የመጀመሪያ ጊዜ ሰው ነሽ፣ ተሳሳች ሰው እንግዲህ በተደጋጋሚ አንድ አይነት ጉድጓድ ውስጥ ይወድቃል። በዚህ መንገድ ስታልፊ ማለት ነው፣ በዚህ መንገድ ስታልፊ ጉድጓዱን አይተባል። ለመጀመሪያ ጊዜ ሳታይ ተሸወትሽና ጉድጓድ ውስጥ ወደቅሽ። ስትመለሽ ተመልሰሽ አሁንም እዛኛው ጉድጓድ ውስጥ እንዴት ትወድቂያለሽ? አንዴ ተሸወድሽ፣ እንዴት በተደጋጋሚ ትሸወጃለሽ? አንዴ ባለገና ይቅርታ አረግሽለት፣ አሁንም ይቅርታ አረግሽለት። አየሽ የሰው ልጅ ማለት ነው የማይገባውን ይቅርታ ስንሰጠው ሞር እየናቀን ነው የሚመጣው። ገብቶሻል? የማይገባውን ይቅርታ ለሰው ልጅ ሴት ጓደኛሽን ብትሆን የማይገባትን ይቅርታ በጣም ትልቅ በደል በድላሽ በቀላሉ ሱኪ ብልሽ ስታልፊ ሞር ነው የምታበዛው። ብር ሰጠሽ ታውቂያለሽ? ነው ብር አልሰጠም። እንዴት ብር ምን አለው እሱ የራሱ ብር የራሱ ሞባይል ቤት አለው እና አንቺ ማሏልስስ ነገር ሲሄድ ከቤሩት ሲሄድ ስልክ ይዤለት ሄጃለሁ። ከዛ ውጭ ምንም አይነት ብር ልከሽለት አታውቂም? አላውቅም። ብር እንኳን አልወሰደብኝም። ተመስገን። አትሊስት ልብሽን ነው የወሰደው፣ ገላሽን ነው የተጠቀመበት እንጂ ብርሽን አልበላም። አትሊስት ብርሽን አልበላም። ተመስገን በይ። ብር ደግሞ በልቶ ቢሆን ሞር ትቃጠይ ነበር። አሁን እሺ አብዬ እኔ ማለት በቃ ሰላም አጣሁ። ሀብዬ ማለት ህይወቴን መኖር አልቻልኩም። የምሬ ነው። የሚያቃጥልሽ ሰላም የምታጭ ምን ስታስቢ? እኔ ቅድም ሳልነግርሽ ብለሽኛል አብዬ። እኔ በጣም ልጅ እንድኖር በጣም ነው የምፈልገው። ማለት ቢያንስ እንኳን እኔ እንዳሳቤ ማለት ነው ቢያንስ አሁን የ8 ዓመት ወይ የ6 ዓመት ልጅ ቢኖረኝ ብዬ ነበር ማስበው። እግዚአብሔርን በቃ ከኔ ጋር አብሮ የሚያድግ ልጅ አላግድ ምኞቴ እንደዛ ነበር። ማለት የምኖርለት በቃ ማለት የሚሳሳለት ኑሮ ራሱ እኮ የሚያጓጓሽ የምትኖሪለት ሰው ሲኖርሽ ነው። የምር ያ እሱ ትክክል ነሽ። ግን ማለት ነው ምን ስታስቢ፣ ለምሳሌ አብራችሁ ያሳለፋችሁትን ፍቅር ደጋግመሽ ታስቢና ትቃጣያለሽ። አሁን ከሌላ ሴት ጋር መሆኑን ይሄ ጥሩ አይደለም። ራስሽን እያሰቃየሽ ነው። እሺ እንደዛ እኔ ከሌላ ሴት ጋር መሆኑ ሳይሆን በቃ እድሜን ይሆናል አይደል? ለልጅ ስለ ልጅ ምናምን ሳስብ ከዚህ በኋላ ማንን እንጃ በቃ ሄዷል። አይገባውም። ምን መሰለሽ በጣም ማዘን ያለብሽ የሚያፈቅርሽ አሁን እኔ በጣም ልቤን የሚነካ እንዲህ ጥሩ ባሎች፣ በጣም ጥሩ ታማኝ ሚስታቸውን የሚወዱ ባሎች ሲሞቱ ነበር ትላንትና
ይኸውልሽ ሰው መሀላቸው ገብቶ አድርጎ ሰው ሲያጣላቸው ንጹህ ፍቅር ያላቸው ጥሩ ባልና ሚስት ወይ ጥሩ ፍቅረኛሞች ሶስተኛ ሰው መሀል ገብቶ ሲያጣላቸው ያንን ፍቅር ሲያደፈርሰው ምናምን በጣም ልብ ይነካል። ግን እንደዚህ አይነት ልክስክስ ወንዶች ይቅርታ አድርጊልኝ ሊለቀስላቸውም አይገባም። አንቺ ታማኝ ፍቅረኛ ነበርሽ፣ እሱ እየተልከሰከሰ ነበር። ስለዚህ ይህ እኮ አይለቀስለትም። እኔ ለሱ እኮ አይደለም ሀውዬ እግዚአብሔርን ለሱ ሳይሆን በቃ ተቀጠለው ጊዜሽ ነው እያለቀሽ የተቃጠልኩበት ጊዜ ማለት እግዚአብሔር ትክክለኛ ሰው አይኖ እግዚአብሔር እኮ አይሳሳትም። ሜቢ እግዚአብሔር እኮ ከአንድም ስንቴ ታይ ብሎ ነግሮኝ ይሆናል። እኔ ነኝ ያልተረዳሁት፣ እኔ ነኝ የተሸወድኩት። ፈጣሪማ ነግሮች ነበር እኮ ስንት ምልክት አሳየሽ፣ ስንት ነገር አየሽ። አሁን ላይ ሆኜ ስንባል አንዳንዴ ግግም እንላለን፣ እልህ ይዘናል። ስንገፋ እልህ ይዘናል፣ ስንገፋ እልህ ይዘናል። ይሄ ደግሞ ጥሩ አይደለም። ተገፋሽ አንዴ ነው። ለምን እሱ ደጋግሞ ስህተት ፈጸመ። የመጀመሪያውን ይቅርታ አረግሽለት። ይቅር የማይባል ነገር ቺቲንግ፣ በፍቅረኝነትም ሆነ በትዳር ቺቲንግ ይቅርታ አይደረግም። ተደርጎብሽ ሌላ ሴት ጋር ከሄደ በቃ ከአንቺ ጋር ያለው ነገር ፈረሰ። ብቻ እግዚአብሔር መልካም ነው ማለት እኔ አሁን ላይ እንደዚህ አልነበርኩም ሀብዬ። አንቺን መከታተል ስጀምር የብዙ ሰው ታሪክ ስሰማ ምናምን አይኖ በቃ የሆነ ተስፋ ታገኛለሽ፣ የሆነ ትጽናኛለሽ ምናምን። ግን እኔ እንጃ ሀብዬ አሁን ላይ ደግሞ በጣም በቃ ውስጤ ድክም አለኝ። እግዚአብሔርን በቃ ይሆናል አይደል በጣም ነው በቃ የሚደክመኝ ሳስበው ምናምን ሁሉ ነገር የጨለመብኝ ምናምን ሲገረሽ። አንቺ ገና ልጅ ነሽ። ሴት ልጅ አግብታ ልጆች ወልዳ ተፋታ አዲስ ፍቅረኛ ትይዛለች። አንቺ ገና ልጅ ነሽ እኮ። ገና ካሁኑ ለምንድን ነው ተስፋ የምትቆርጡ? ገና ካሁኑ ለምንድን ነው የሚጨልምብሽ እንዴ? አንቺ እኮ ገና ልጅ ነሽ። አሁን ሀገርሽ ገብተሽ ከአረብ ሀገር ዘንጠሽ ሄደሽ አንዱን ቆንጆ ጠብሰሽ ታገቢያለሽ፣ ትወልጃለሽ። መልካም ነገሮችን ብቻ ለአእምሮሽ ንገሪው። እኛ መጥፎ ነገር ለጭንቅላታችን ስለምንነግረው ነው በጣም የሚከፋል። ገብቶሻል? መጥፎ ነገር አትንገሪው ለጭንቅላትሽ። ሁሉ ነገር መልካም እንደሚሆን ሀገርሽ ገብተሽ አንዱን ቆንጆዬ ጠብሰሽ ፍቅር ጀምረሽ እንደምታገቢ፣ እንደምትወልጂ፣ በጣም የሚያምር ትዳር እንደምትኖሪ ለአእምሮሽ ንገሪው። ያ እኮ ነው እኮ ሕክምና እኮ ያ ነው። ራስን በራስ ማከም ማለት መልካም ነገሮችን ለጭንቅላታችን መንገር፣ ተስፋ መስጠት። ገባሽ? ለጭንቅላትሽ ተስፋ ስጪው። እንደ አንቺ ገና ብዙ ስንት ነገር ይጠብቅሻል። ገና እኮ ልጅ ነሽ። ገና አላገባሽ፣ አልወለድሽ። በዚህ ሰዓት እኮ አንቺ መጨፈሪያሽ መደሰቻሽ ሰዓት ነው እንጂ ማልቀሻሽ ሰዓት አይደለም። ውዴ እሺ አብዬ በጣም ነው የማመሰግነው። ኑሪ ማልቀስ የለብሽም እናት። እሺ በጣም አመሰግናለሁ። ኑሪልኝ፣ ክበሪልኝ አብዬ። እና ገና ልጅ ነሽ፣ ኢንጆይ አድርጊ። እሱን አታስቢው። በቃ ሰው ነሽ፣ ተሳሳትሽ። እድል መስጠት ለማይገባሽ ሰው ደጋግመሽ እድል ሰጥተሽ እንዲጫወትልሽ አደረግሽው። ይህን ደግሞ ተምረሽ ከዚህ ደግሞ ተምረሽ በሚቀጥለው ራሴን ላከብር። በቃ አንድ ጊዜ ቺት የሚያደርግብኝን ወንድ ለምን ባሌ አይደለም ፍቅረኛ ለምን ባሌ አይሆንም? በቃ ሌላ ሴት ጋር ከሄደ ሄደ ነው፣ ተመልሶ መቀበል የለም። ሞር እንዲያከብርሽ ነው። ገባሽ? ራስሽን የምታከብሪ ከሆነ ክብርሽ አይፈቅድልሽም። ቆይ አንቺ ከሌላ ወንድ ጋር ተኝተሽ ብትመጪ ባልሽ ይቀበልሻል? አይቀበልም። ወንድ ሲቀበል አይተናናቅም ማለት ሴት ልጅ ሄዳ ከሌላ ወንድ ጋር ባል ጋር ቺት አርጋ ስትመጣ ወንድ ተቀብሎ ያውቃል? አያውቅም። ተመልከች፣ ሴት ግን ትቀበላለች። ለምን? እኔ እንጃ። እሱን ነው ጥያቄ የሆነብኝ ሀውዬ። ማለት ለምን እሱ ቢሆን በእኔ ቦታ ያንን ነገር ያደርጋል የሚለው ነገር ነው። ይሄ ስታስቢ ይኸውልሽ ምንም ነገር ሲሆን ነግበኔ እንበል እኔ ላይስ ቢሆን እንበል እንላለን። ስለዚህ ልክ አንድ ወንድ ቺት አድርጎ መጥቶ ይቅርታ አድርጊልኝ ሲልሽ እኔ ሄጄ ከሌላ ወንድ ጋር ተኝቼ ብመጣ ይቅርታ ታደርግልኛለህ? አዎ ካለ በቃ ሄጄ ተኝቼ ልምጣ፣ ጠብቀኝ፣ ተኝቼ እመጣና ይቅርታ እጠይቅሃለሁ። በይ አላደርግም ነው የሚለው። ስለዚህ እኔ ስለምንድን ነው የማደርግልህ? ለምን እኔ ታማኝ ሁኜ ትዳሬ ላይ ፍቅሬ ላይ ቁጭ ብዬ አንተ ሄደክ እንደፈለግ ወስንተ የምትመጣ ለምንድን ነው ይቅርታ ማድረግልኝ? ስለዚህ እኔ ይቅርታ አታደርግልኝም ማለት አንድ እኩል ነው። እውነት ነው አብዬ። እሺ ውዴ ሌተር እሺ አብዬ የኔ ውድ እሺ፣ በጣም ነው የማመሰግነው። ራስሽን ጠብቂ፣ ገና ልጅ ነሽ፣ ኢንጆይ አድርጊ። ገና ታገቢያለሽ። ሴት ልጅ በአሁኑ ሰዓት በ50 ዓመቷ እያገባች ያለበት ዘመን ያለው ግን ምንድን ነው በስህተት ነው የሳብኩሽ። ዩዘር አክሰፕት እንዳታረጊ ፕሊዝ።
ግን ማለት ነው ተመልሰሽ እሱ ጋር እንዳትሄጂ። ራስሽን አክብሪ፣ ስሪ፣ ገንዘብ ያዢ። ሴት ልጅ በ50 ዓመቷም እያገባች ያለችበት ዘመን ነው ስልሽ የወለዱ ሴቶች ናቸው። ወልዳ ባሏ የሞተባት ወልዳ የተፋታች ሴት 50 ዓመትም ቢሆናት እንደ አዲስ ጠብሳ ትዳር ትይዛለች። ምንም ችግር የለው። ግን አንቺ ተመልሰሽ ይህ ሰውዬ እጅ እንዳትገቢ እሺ። አላረግም። ይህንንም እንድትመክድኝ ነው የገባሁት። አደራ ራስሽን ያደረገሽን ይኸውልሽ፣ እንዲወጣልሽ ከውስጥሽ ከፈለግሽ ደጋግመሽ ያደረገሽን ነገር አስቢ። ደጋግመሽ አንድን ሰው መውደድ ከፈለጋችሁ ደጋግማችሁ ያደረገላችሁን ጥሩ ነገር አስቡ ይባላል። አንድን ሰው መጥላት ከፈለግን ደግሞ ከውስጣችን ማውጣት ከፈለግን ያደረገንን ነገር ደጋግሞ ማሰብ። በጣም አመሰግናለሁ። ካን ሚት ሰምዋን ኤልስ ያው ዳትስ ዋት አይ አም ቴሊንግ ሄር በት ልቧን አልከፈተችም ገና። እስቲ ልቧስ የሚያስበው ይመስለኛል እንደተረዳኋትኝ እያሰበች ግብግብ ነው የምትለው ያሳለፉትን ጊዜ። ከዛ አሁን እሱ ከሌላ ሴት ጋር መሆኑን ስታስበው ሌላ ሴት ማስረገዙ ማስወለዱ፣ ለእሷ ግን 8 ዓመት በፍቅረኝነት አቃጥሎባት ሳያስወልዳት እሷ ሳትወልድ የተቃጠለው ጊዜዋ። ሰላም አረብ ሀገር ነው ያለ። ሰላም ሀውዬ፣ እንዴት ነሽ? አለሁልሽ። በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። ከኢትዮጵያ ነው እንትን ያልኩት እና ሀብዬ፣ ያው የልጆቼ ሰዓት እየደረሰ ስለሆነ ቶሎ ቶሎ ላውራ። እኔ የምኖረው ኢትዮጵያ ነው እና ባለትዳር ነኝ። ያው በልጅነቴ ነው ያገባሁት። አጋጣሚ ሆኖ ባለቤቴ ለስራ እኔ የምኖርበት አጋጣሚ መጥቶ እኔ የዛኔ 9ኛ ክፍል ተማሪ ነበርኩኝ። ከዛ በዛ አጋጣሚ ተገናኘን እና ወደ ትዳር ገባን ማለት ነው። የመጀመሪያ ልጄን ስወልድ 18 ዓመት ምናምን ቢሆነኝ ነው የዛኔ ማለት ነው። አሁን ልጄ 12 ዓመቱ ነው። እኔ ወደ 31 ወደ 32 እየሄድኩኝ ነው እድሜ ማለት ነው። እና በቃ አሁን ላይም ሁለተኛ ልጅ ደገምኩኝ። 6 ዓመቷ ነው እሱ አሁን ሴት ልጅ ነች። እና ከዛ ሀገር ወጥተን ማለት ነው ሀዊ ልጄ ተወልዶ ያደገው እዛ ነው። ከ11 ዓመት በላይ ኖረናል እዛ ማለት ነው። ከዛ አሁን ወደዚህኛው እሱ ወዳለበት ሀገር መጣን አብረን እዚህ እየኖርን እንዳለ እኔ ግን አሁን በቃ ማለት እኔ እንድታክሚኝ የፈለግኩት አሁን የመጣሁበት ከተማ እኔ ያኛው በፊት ተወልጄ አድጌበት የነበረበት ከተማ ላይ ነው እና ህይወቴም ጎረቤቶቼም ኑሮዬም እህቴ እናቴ ቤተሰቦቼ በሙሉ የነበሩበት አካባቢ ነው እና አሁን እዚህ ወዳለበት ከተማ ስመጣ እሱም ብቻ ነው የማውቀው። ጓደኛ የለም፣ ቤተሰብ የለም፣ ምንም ነገር የለም። ወደዚህ ስመጣ አገሩ ጥሩ ነው፣ ከተማነቱ ጥሩ ነው፣ ለልጆች ትምህርት ቤት ጥሩ ነው። ሞር ደግሞ እኛ እሱን ማግኘታችን ልጆቼ እሱን አግኝተው መኖራቸው ራሱ አብረን በመኖራችን ራሱ በልጆቼ በሰውነታቸው ራሱ አውቃለሁ እና ያ ሁሉ ነገር ጥሩ ነው። ግን አሁን ላይ እኔ በቃ አሁን ለጊዜው ስራ እየሰራሁ አይደለም። ከተማውንም ምኑንም እስከማውቀው አመት አልፎኛል። ግን አይምሮዬ ሀዊ በጣም ነው የሚጨንቀኝ። በቃ ቤተሰብ አጠገብ ያለመኖሩ ጎረቤት በቃ በፊት አሁን ሶሻል ላይፍ ላይ ከጎረቤት ጋር መግባባት ጋር በጣም ጎበዝ ነበርኩ። አሁን ላይ ግን ከጎረቤት ጋር በቃ ለሰላምታ ራሱ ይደብረኛል። ለመግባባት ውስጤን በጣም እንትን አልኩኝ። ውስጤን ያስኩት ሰው ሊግባባኝ ሲፈልግ ምናምን ነገር ጭራሽ በቃ ውስጤን መቀበል አልቻልኩኝም። ምንም ነገር ማለት ነው። በቃ ከሰው ጋር ልግባባም በቃ እቤት ነው የምውለው። እንደውም በቃ ራሴን አሁን አንቺን ያው 1-2 ወር ሆኖኛል ማየት ከጀመርኩኝ ማዳመጥ ከጀመርኩና ያንቺን እያየው እዛ ላይ ያሉትን ሰዎች እያየው ስመጣ በትዳሬ በልጆቼ ደስተኛ ነኝ። ግን እኔ ውስጤ ጤነኛ እንዳልሆነ ያወቅኩት በቃ የሆነ በቃ ስሜቶች ይሰሙኛል። ታውቂያለሽ አዊ በቃ ይጨንቀኛል። ቤተሰብ አለመኖሬ የሆነ ነገር ሲሆን ይከፋኛል። በዛ ምክንያት ባለቤቴ ላይም ልጆቼ ላይም ነጭናጫ ነው የሆንኩት። አዊ ነጭናጫ በቃ ማለት ደስተኛ አይደለሁም። በቃ እኔ አሁን በትዳሬ በምናምን ሳይሆን ሁሉን ነገር ጥዬ መጥቼ ማንንም ማላቅበት አካባቢ ስለሆነ ያለሁት በቃ እንዳለ ሶሻል ላይፍ ላይም ምንም ላይም በቃ ለመሳተፍም ለመግባባትም ለሁሉም ነገር ውስጤ በቃ ነጭናጫ ሆንኩኝና ያ ነገር እየታወቀ ይመጣ። እኔ አሁን ላይ ምን ሆነሽ ነው ግን
ይሆንሽ አይደለም ይለኛል እሱም ማለት ነው። ዞር ብዬ ሳየው ልክ ነኝ። ጥፋት በሌለባቸው ጮሃለሁ በቃ። እና አሁን ላይ ዝም ብዬ ራሴን ሳዳምጠው አንቺንም ስከታተል አንቺ ላይም ያሉትን ሰዎች ሳይ ምን ስል ውስጤ በቃ እኔ ችግር በቃ የበፊቱ ባህሪ የበፊቱ እኔ አሁን 32 ዓመት ማለት ልጅ ነኝ ለራሴ ማለት ነው። በ32 ዓመቴ የ12 ዓመት ልጅ ከኔ ራሱ በ2 ዓመት ታንሽ። አዎ ሀብዬ ያው ማነስ አለማነሱ ሲሆን የ12 ዓመት ልጅ አለኝ በ32 ዓመቴ ማለት ነው። አሁን ወደ 13 የሚሄድ ልጅ ወደ 13 ይሄዳል። በቃ ያው እርግዝናዬ በ18 ነበር 19 ከምናምን ላይ ነው የወለድኩት። አሁን 13 ሊሆን ሆነ። አሁን ወደ 13 እየሄደ ነው። ሴቷ ወደ 6 ዓመት እየሄደች ነው። ሐምሌ ላይ አሁን 6 ዓመት ይሆናታል። በጣም መልካም ልጆች ናቸው። ጸባያቸው ምናቸው ሁሉ ነገር ተመችቷቸዋል እነሱ በቃ ከምንም በላይ እዚህ አሁን በጣም እኔ ትልቅ ነገር የተማርኩት ምንድን ነው፣ እዛ አሁን ምግብ አይበሉልኝም ሀብዬ። እሱ ለበዓል ነው የሚመጣው በቃ በአመት ወይ 3 ወይ 4 ማለት ነው ለአንድ ሳምንት ምናምን። በፊት አሁን ምግብ አይበሉልኝም፣ ያስቸግሩኛል። ትምህርት ላይ ዝቅተኛ ናቸው። በተለይ ሴት ልጅ ለአባቱ ያላትን ነገር ታውቂያለሽ፣ ማልቀስ ማስቸገር ምናምን ነገር ማለት ነው። እዚህ ከመጡ ግን የምንበላው በትሪ ነው፣ አብረን ነው የምንበላው፣ አብረን ነው በቃ። ማታም ከስራ ሲመጣ ምሳም ሲመጣ ያላቸው ነገር ይለያል። ግን እኔ ውስጤን እንዴት ላድርገው? በቃ ውስጤ እንዴት ደስተኛ ላድርገው? ሀብዬ በግድ ነው በቃ ደስተኛ ለመምሰል በቃ። እነሱን ከሸኘው በኋላ